ሰላም እንኳን ወደ ቡና ባንክ የዲጂታል ከስተመር ኦንቦርዲንግ ፕላትፎርም በደህና መጡ። በዚህ አጭር ቪዲዮ የምንመለከተው እንዴት አድርገን የመጋበዣ ሊንክን ወይም ደግሞ ሪፈራል ሊንክን በመጠቀም ለሌሎች ሰዎች ወደዚህ ወደ ቡና ባንክ ከስተመር ኦንቦርዲንግ ፕላትፎርም መጥተው እንዲጠቀሙ ወይም ደግሞ አካውንት እንዲከፍቱ እንዴት ማድረግ እንችላለን፣ ኮዱንስ እንዴት ማግኘት እንችላለን የሚለውን በዚህ አጭር ቪዲዮ እንመለከታለን። ተከታተሉ። በቅድሚያ ምንድነው የምናደርገው? ያን የሪፈራል ሊንክ ለማግኘት ሎጊን ማለት ይጠበቅብናል ወደ ሲስተሙ ማለት ነው። እዚህ ጋር ሎጊን የሚለውን ተጭነን በሳይን አፕ ጊዜ የሰጠነውን ስልክ ቁጥርና ፓስወርድ ተጠቅመን ወደ ፕላትፎርሙ ሎጊን እናደርጋለን ማለት ነው። ሎጊን ካደረግን በኋላ የምትመለከቱት ዳሽቦርድ እናገኛለን። በዳሽቦርዱ በግራ በኩል 3 ሰረዙን በመንካት ካሉት የዳሽቦርድ ማይ አካውንት ሪፈራል ከሚሉት ዝርዝሮች መካከል ሪፈራል የሚለውን እንጫናለን። ሪፈራል የሚለውን ስንጫን ይሄኛው ፔጅ ይመጣልናል። እዚህ ጋር የምንመለከተው ቶታል ሪፈራል ማለት የመጋበዣ ሊንክ ተጠቅመን ምን ያክል ሰዎችን ጋበዝን የሚለውን ወደ ፕላትፎርሙ ሳይን አፕ እንዲያደርጉ አደረግን፣ አካውንት እንዲከፍቱ አደረግን የሚለውን እናያለን። ቶታል ሪፈራል የምንለው ደግሞ የተለያዩ እነዛ የጋበዝናቸው ሰዎች የተለያዩ ነገሮችን በዚህ ፕላትፎርም ሲጠቀሙ ወይም ሰርቪስ ሪኩዌስት ሲያደርጉ ሊሆን ይችላል፣ አካውንት ሲከፍቱ ሊሆን ይችላል፣ ለእኛ ነጥብ ይሰጠናል ማለት ነው። ስለዚህ ያ ቶታል ነጥብ ምን ያህል ነጥብ አገኘን የሚለውን ከነዚህ ያክል ቶታል ሪፈራል ይሄን ያህል ቶታል ነጥብ አግኝተናል የሚለውን ያሳየናል ማለት ነው። እዚህ ጋር ከረንት ፖይንትስ የሚለው ደግሞ ከክፍያ በኋላ ሊሆን ይችላል ወይም ደግሞ ከረንትሊ ምን ያህል ነጥብ አለን። ሌሎች 100 ቢኖረን ከ100 መሃል 50ውን ክፍያ ተቀብለንበት ከሆነ 50 ቀሪውን ያሳየናል ማለት ነው። ቶታል ሬዲም ደግሞ ምን ያህል ክፍያ የጠየቅንበትን ነጥቦች የሚያሳየን ነው ማለት ነው። ስለዚህ እንዴት አድርገን ሊንኩን ማግኘት እንችላለን ወይም ደግሞ ሪፈራል ኮዱን ማግኘት እንችላለን ስንል እዚህ ጋር የምትመለከቱት የሪፈራል ሊንክ ዲስፕሌይ ይሆናል። ስለዚህ እሱ ኮፒ ሊንክ የምትለዋን በመጫን ወደ ፈለግንበት ቦታ በሜሴጅ ሊሆን ይችላል፣ በቴሌግራም ሊሆን ይችላል። በዚህ መልኩ ኮፒ አድርገን ከዛ በኋላ ፔስት ብለን ለምንፈልገው ሰው ኤስኤምኤስ ማድረግ እንችላለን፣ በቴሌግራም መላክ እንችላለን ማለት ነው። ስለዚህ ያ ሰው ያንን የሪፈራል ሊንክ ተጠቅሞ እዚህ ላይ የተለያዩ ሰርቪስ ሪኩዌስቶችን አካውንት ክሬሽን ላይ እንዲሳተፍ ማድረግ እንችላለን፣ የቡና ቤተሰብ እንዲሆን ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ሪፈራል ኢንፎ፣ ሪፈራል ሊስት የምለውን ስንመለከት ሪፈራል ሊስት የምንለው ምን ያክል ሰዎችን ጋብዘናል የሚለውን ዝርዝሮችን እናያለን። ዝርዝሩን በምንመለከትበት ጊዜ ስማቸውንና ስልካቸውን ማግኘት እንችላለን። ከነዚዎቹ መሀል ደግሞ ለምሳሌ አብርሃም አካውንት ከፍቷል። ስለዚህ ሌሎች ሰዎች ደግሞ ሞባይል ባንኪንግ ሲጠይቁ ኤቲኤም ካርድ ሲያዙ እዚህ ጋር ዝርዝር ይመጣልናል ማለት ነው። ስለዚህ ነጥብ የሚያስገኙት እነሱ ስለሆኑ እዚህ ጋር የነጥባቸውም አማውንት ተደርድሮ ይቀመጥልናል ማለት ነው። ስለዚህ በዚህ መልኩ ምን ያህል ሰዎችን እንደጋበዘን፣ የጋበዝናቸው ሰዎች ደግሞ አካውንት ከፍተዋል ወይም ኤቲኤም አዘዋል ወይም ሞባይል አዘዋል የሚለውን ነገር በግልጽ እዚህ ጋር መከታተል እንችላለን ማለት ነው። ስለዚህ ይሄን የሪፈራል ሊንክ በመጠቀም የተለያዩ ሰዎችን ወደ ቡና ባንክ እንዲመጡ ወይም ደግሞ የቡና ቤተሰብ እንዲሆኑ ማድረግ እንችላለን ማለት ነው። እናመሰግናለን።